ዌልካም ቱ ቱዴይስ ለሰን። ኬሚስትሪ ኮምፕሊኬትድ የሆነ ሳይንስ ሊመስለን ይችላል፣ ግን በጣም ቀላል የሆኑ ሲምፕል ሩሎችን ይጠቀማል። ጀስት ላይክ ባስኬት ውስጥ ያለን ፍሩትን እንደ መቁጠር። ዛሬ ስለ ሶስቱ ፋንዳሜንታል ሎስ ኦፍ ኬሚካል ሪያክሽን እንማራለን። እያንዳንዳቸው መጀመሪያ ላይ ፍሩትን በመጠቀም ኤክስፕሌን አድርገን ከዛ በኋላ ሪል ኬሚስትሪ ኤግዛምፕሎችን በመስራት እንማማራለን ማለት ነው። እና ደግሞ እስከ መጨረሻው አብራችሁ የምትቆዩ ከሆነ አንድ መጽሐፋችሁ ላይ የሌለ ፋንዳሜንታል ሎስ ኦፍ ኬሚካል ሪያክሽን እንደ ቲፕ የምናይ ይሆናል። ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ እስከ መጨረሻው አብራችን ቆዩ። ኦኬ፣ ወደ መጀመሪያው ሎው ስናልፍ ሎ ኦፍ ኮንዘርቬሽን ኦፍ ማስ ይባላል። ስሙ እንደሚያመለክተው ማሳችን ኮንዘርቭድ ነው ይለናል። ይሄ ህግ ማለት ነው። ምንድነው የሚለው ይሄ ህግ? ሎ ኦፍ ኮንዘርቬሽን ኦፍ ማስ ማስ ካኖት ቢ ክሪኤትድ ኦር ዴስትሮይድ ኢን ኤ ኬሚካል ሪያክሽን። በኬሚካል ሪያክሽን ላይ ማስ ክሪኤት ሊደረግም አይችልም ሊጠፋም አይችልም ይለናል ማለት ነው። ይህንን በኤግዛምፕል በደንብ እንየው ማለት ነው። እንዳልነው በፍሩት ኤግዛምፕል ስናይ you have 2 apples 3 oranges and 4 bananas in a basket። ባስኬት ውስጥ 2 አፕሎች 3 ኦሬንጅ እና ደግሞ 4 ሙዝ ቢኖረን እና ደግሞ ሁሉንም ብንቆራረጣቸው ለተለያዩ ፒስሶች እነዛን ፒስሶች ቆርጠን ብንመዝናቸውና እነዛን ከነበሩት ሙሉ ከነበሩበት ስንመዝናቸው ማሳቸው ኢኳል ነው። ምክንያቱም ወደ የትም የሄደ ፓርት የለንም። ስለዚህ ማስ እዚህ ጋር ኮንዘርቭድ ሆነ ማለት ነው። እና ደግሞ እነዛን የቆረጥናቸው ወደ ጂስ ብንቀይራቸው ወደ ጂስ ብለንድ ስናደርጋቸው አሁንም ሊክድ ሆን እንጂ ማሳቸው አሁንም ኮንዘርቭድ ነው ማለት ነው። ሶ ኮንዘርቬሽን ኦፍ ማስ ስንል ሪያክት ሲያደርጉና በፕሮዳክታቸው ላይ ያለን ኬሚካል ሪያክሽን ላይ ስንመጣ ማለት ነው። ፕሮዳክት ላይ ያለው ማስ እና ሪያክሽን ላይ ያለው ማስ ተመሳሳይ ነው ወይም ደግሞ ኮንዘርቭድ ነው ማለት ነው። ሶ ዜት ሴም ቶታል ማስ ናቲንግ ዲስአፒርስ እዚህ ላይ ፍሩት ኤግዛምፕል ላይ ማለት ነው። ኬሚካል ሪያክሽኖች ላይም እንደዚህ አይነት ሲቹዌሽን ነው ያለው ማለት ነው። ኦኬ፣ በርኒንግ ውድን ስናይ በርኒንግ ውድ ማለት እንጨት ስናቃጥል፣ ይሄ እንጨት ስናቃጥለው መጀመሪያ ላይ የምናየው ፓርት ከተቃጠለ በኋላ እኛ የሚታየን አሹ ነው አይደል? አሹ የተቃጠለ እንጨቱ ማለት ነው። ሶ አንዳንድ ሰዎች ምን ይላሉ? እንጨት ሲቃጠል አሽ ብቻ ይቀራል፣ ሶ ማስ ኮንዘርቭድ አይደለም እዚህ ጋር የሚሉ ሰዎች አሉ። እንጨቱ በጣም ትልቅ የማስ ያለው ነው። አሽ ስናየው ግን በጣም ንፋስም ሊወስደው የሚችል አይነት ፓርቲክል ነው። ሶ ኮንዘርቭድ አይደለም ይላሉ። እዚህ ጋር ነው ጨዋታው። እንጨትን ስናቃጥል ወደ ምን ይቀየራል? እንደምታውቁት በጭስ መልክ ወደ ጭስ መልክ ይቀየራል፣ እንዲሁም በጋዝ መልክ ይቀየራል። እና እኛ የምናገኘው አሹ ብቻ ቢሆኑ የሚታየን ግን በተለያዩ ሁኔታዎች እንደ ስሞክ እና ጋዝ አማካኝነት ወደ ላይ ይሄዳሉ ማለት ነው። ከኛ አይን ውጭ ይሆናል። ሶ እነሳን ማሶች ስንዘምራቸው የአሹን የስሞክን የጭሱን ማለት ነው እና ደግሞ በጋዝ መልክ የሄደውን ደምረን ተቃጥሎ ከመቃጠሉ በፊት ከነበረው እንጨት ጋር ስናወዳድረው ማሳቸው ሴም ነው ማለት ነው። ኢት ሪሜይንስ ዘ ሴም። ሶ በርኒንግ ውድም ራሱ አንድ የኬሚስትሪ ኤግዛምፕል ነው። ማስ ኮንዘርቭ እንደሆነ የሚያሳየን ቤስት ኤግዛምፕል ነው ማለት ነው። አብዛኞቹ ሰዎች ግን ይህንን ያታልላቸዋል ማለት ነው። በሪአክሽን ውስጥ ስናይ ሜቴን ፕላስ ኦክሲጅን which gives us carbon dioxide and H2O። ይህንን ባላንስ ስናደርገው ኦልሬዲ ባላንስ አድርጌዋለሁ። ኦክሲጅን ላይ በኢንስፔክሽን 2፣ ዋተር ላይ ደግሞ በኢንስፔክሽን 2ን በመጨመር ባላንስድ ማድረግ እንችላለን ማለት ነው። አሁን ይሄ ማሱ ኮንዘርቭድ ነው የሚለውን ለማረጋገጥ መጀመሪያ ላይ ምን ማየት አለብን? እያንዳንዱ ኤሌመንት ኮንዘርቭድ ነው ወይ በሪአክታንት ሳይድ እና በፕሮዳክት ሳይድ የሚለውን እናያለን ማለት ነው። ካርበን መጀመሪያ ላይ እዚህ ጋር ካርበን አለን እና በፕሮዳክት ሳይድም እዚህ ጋር ካርበን አለ። ስለዚህ ካርበን ኮንዘርቭድ ነው ማለት ነው። ማሱን ገና አላየንም፣ ግን ካርበን መኖሩን አረጋግጠናል። ኤሌመንቱ ኮንዘርቭድ ሆኗል ማለት ነው። ወደ ቀጣይ ስናልፍ ሃይድሮጅን ደግሞ ሪአክታንት ሳይድ ላይ አለ። ፕሮዳክት ሳይድ ላይ ደግሞ ስናይ እዚህ ጋርም አለ። ሶ ይሄም ሃይድሮጅን ኮንዘርቭድ ነው ማለት ነው። ወደ ሶስተኛው ኤሌመንት ስናልፍ ደግሞ ኦክሲጅን ነው። ኦክሲጅን ደግሞ በዚህ ጋርም አለ በዚህ ጋርም አለ ማለት ነው። ሶ ኦክሲጅንም ኮንዘርቭድ ነው ማለት ነው። አሁን እንዴት ነው ማሱ ኮንዘርቭድ የሆነው የሚለውን ስናይ
የካርበን ማስ የታወቀ ነው 12 ነው። ሶ ኮንዘርቭድ ከሆኑ ኤሌመንቶቹ ማሶቹን በማወቅ ስንት ያህል አተም አለ በእያንዳንዱ ሪአክታንት እና በፕሮዳክት ሳይድ ስንት ያክል አቶሞች አሉ የእያንዳንዱ ኤሌመንት የሚለውን በማወቅ ማሳቸውን ኳልኩሌት ማድረግ ሳይጠበቅብን ኮንዘርቭድ መሆናቸውን ማወቅ እንችላለን ማለት ነው። ለምሳሌ እዚህ ጋር ካርበን አንድ ካርበን ነው ያለን፣ በፕሮዳክት ሳይድም አንድ ካርበን ነው። ሶ አንድ ካርበን እና የአንድ ካርበን ማስ ሁሌም አንድ አይነት ነው። ሶ ይሄ ኮንዘርቭድ ነው ማለት ነው። የትኛውም የሆነ ማስ ቢኖራቸው ግን ከፈለጋችሁ 12 እና 12 ጽፈን 12 ከ12 ጋር ኢኳል ነው። ስለዚህ ኮንዘርቭድ ነው ማለትም ይቻላል። ግን በቀላሉ እንደዚህ ማድረግ ትችላላችሁ ማለት ነው። ሃይድሮጅን ላይ ስንሄድ ደግሞ ሃይድሮጅን እዚህ ጋር 4 አለ ሪአክታንት ሳይድ ላይ፣ ፕሮዳክት ሳይድ ላይ ደግሞ 2 ሲባዛ 2 4። ሶ ሃይድሮጅንም ኮንዘርቭድ ነው ማለት ነው። ኦክሲጅን ደግሞ 2 ሲባዛ 2 4 አለን እዚህ ጋር ደግሞ 2 አለን እዚህ ጋር ሲደመር ከሁለት ኦክሲጅን ጋር 4። ሶ ኦክሲጅንም ኮንዘርቭድ ነው ማለት ነው። ሶ ሎ ኦፍ ኮንዘርቬሽን ኦፍ ማስ ይሄን ይመስላል። ማስ ኦፍ ሪአክታንት መስት ቢ ኢኳል ዊዝ ማስ ኦፍ ፕሮዳክትስ ይለናል ማለት ነው። ይሄ ህግ ማስ ኮንዘርቭድ ነው ቢለውንም አንዳንድ ኤክሴፕሽኖች አሉት ማለት ነው። ለምሳሌ ኒውክሊየር ሪአክሽንስ ላይ የኒውክሊየር ሪአክሽኖች ላይ ማስ ወዴት ተርን ያደርጋል? ወደ ምን ይቀየራል? ወደ ኢነርጂ ላይክ ኢን አቶሚክ ቦምቦች ማለት ነው። እና እነዚህን ማሶች ወደ ኢነርጂ ቼንጅ የሚያደርጉበት ቴንደንሲ ስላለ ማስ ሎስ እናደርጋለን እዚህ ሪአክሽን ኒውክሊየር ሪአክሽን ላይ ማለት ነው። ሶ ሎ ኦፍ ኮንዘርቬሽን ኦፍ ማስ ኒውክሊየር ሪአክሽን ላይ አይሰራም ማለት ነው። ኤንድ ኢን ኦፕን ሲስተም ላይ ደግሞ በጋዝ መልክ ሊያመልጠን ስለሚችል ኦፕን ከሆነ ሲስተሙ አይዞሌትድ ካልሆነ የተዘጋ ካልሆነ ሪአክሽን ስናካሄድ በጋዝ መልክ ሊያመልጠን ይችላል። ሶ ምን ብለን ኮንሲደር ልናደርግ እንችላለን? ማሳችንን ሎስት እንዳደረግ ነው እንዳጣ ነው ኮንሲደር ልናደርግ እንችላለን። ሶ እነዚህን ሁለት ኤክሴፕሽኖች አሉት ማለት ነው ይሄ ሩል። ወደ ሁለተኛው ህግ ስናልፍ ሎ ኦፍ ዴፊኒት ፕሮፖርሽን እናገኛለን። ይሄ ሁለተኛው ሎው ነው። እንዲሁም ኮንስታንት ፕሮፖርሽንን በመባል ይታወቃል ማለት ነው። ይሄ ሎው ምን ይለናል ማለት ነው? a compound always contains the same elements in a fixed ratio። አንድ ኮምፓውንድ አንድ የሆነ ኮምፓውንድ ማለት ነው አንድ አይነት ኤሌመንቶችን ሁሌም በፊክስድ ሬሽዮ ነው የሚይዝልን ይለናል። ይህንን በቃላት ከመደናገር ይልቅ በኤግዛምፕል እንየው ማለት ነው። አሁንም በጣም ቀላል እንዲሆንልን በፍሩት ኤግዛምፕል ነው የምናየው። ዛሬ የአፕል ኦሬንጅ እና ባናና ዴይ ነው ማለት ነው። ኢማጂን ሜኪንግ ፍሩት ሳላድ። አንድ ፍሩት ሳላድን ሜክ ለማድረግ ስንፈልግ ኢማጂን እናርግና ፍሩት ሳላድን ማድረግ እንደፈለግን ማለት መስራት እንደፈለግን ማለት ነው። you always use 2 apples 3 oranges ሁሌም የምንጠቀመው ማለት ነው እነዚህ ፍሩት ሳላድን ለመስራት 2 አፕል 3 ኦሬንጅ እና 5 ባናና ነው ማለት ነው። እናም ይሄንን ተጠቅመን የሰራነውን ፍሩት ሳላድ ፐርፌክት ቴስት ይኖረዋል ማለት ነው። ሁሌም እየሰራን ስለለመድ ነው always ነው የምንጠቀመው ይሄ ሬሽዮ 2 3 5 ማለት ነው። and if you change the ratioን ብንቀይረው አፕል 2 ነበር 5 አደረግ ነው፣ ኦሬንጅ 3 ነበር ወደ 1 ቀየር ነው፣ 5 ባናና ነበር ወደ 6። እንደዚህ አይነት ሬሽዮ ብንቀይረው ምን ይፈጠራል ስንል ድሮ ላይ ፐርፌክት ቴስት ነበረው። አሁን ግን ያንን ቴስት ማግኘታችን it won't taste the same ማለት ነው። እንደባለፈው ተመሳሳይ የሆነ ቴስት አይኖረውም። ሶ ኮምፖነንቶቹ ይቀየራል ወይም ደግሞ ኮምፓውንድ ይቀየራል ማለት ነው ሪአክሽን ላይ ሲሆን። ሪአክሽን ላይ ስናየው ደግሞ ዋተር ሁሌም ከምን ይሰራል እንደምታውቁት ከሃይድሮጅን እና ከኦክሲጅን ነው። ሬሽዮ ብናየው ከ2 ሃይድሮጅን እና ከ1 ኦክሲጅን፣ ምክንያቱም ሃይድሮጅን ላይ 2 የሚል ከታቸው ስላለ ማለት ነው። and በፐርሰንቴጅ ላይ ስናየው ደግሞ ከ88.8% ኦክሲጅን እና ከ11.2% ሃይድሮጅን ይሰራል ማለት ነው። no matter where it comes ከየትም ይምጣ ከየትም ውሃ ማለት ነው ሁሌም ኮምፖዚሽኑ ከሃይድሮጅን 2 እና ከኦክሲጅን 1 ኤሌመንት ነው የሚሰራ ወይም ደግሞ ከ88.8% ኦክሲጅን እና ከ11.2% ሃይድሮጅን ነው የሚሰራ ማለት ነው። ሶ ዴፊኒት ፕሮፖርሽን ነው የምንለው ይሄ ነው። ከአሜሪካን ቢመጣ የኛ የሀገራችን የኢትዮጵያ ዋተርን ቢሆን ሁሌም በእነዚህ ኮምፖዚሽኖች ወይም ደግሞ
በእነዚህ ፕሮፖርሽን ነው የሚገኘው ውሃ ማለት ነው። ሌላኛው ኤግዛምፕል ስናይ ኢን ካርበን ዳይኦክሳይድ ላይ ስንሄድ ዘ ካርበን ቱ ኦክሲጅን ሬሽዮ ኢዝ 1:2 ማለት ነው። 1:2 ነው ሬሽዮ። አንድ ካርበን አለን እዚህ ጋር ምንም አይነት ቁጥር ስለሌለ፣ ኦክሲጅን ደግሞ 2 አለን። ሶ ሬሽዮ 1:2 ነው ማለት ነው። ይሄ ካርበን ዳይኦክሳይድ ከየት ልናገኝ? ከፋክተሪዎች፣ እንዲሁም እኛ ልተነፍስ እንችላለን። የትኛውም ይሁን ካርበን ዳይኦክሳይድ ሁሌም ሬሽዮ 1:2 ነው ማለት ነው። ሶ ዴፊኒት ፕሮፖርሽን የምንለው የአንድን ኮምፓውንድ ኤሌመንቶች ሁሌም ኮምባይን ሲያደርጉ ሬሻቸው ፊክስድ ነው ማለት ነው። ለምሳሌ ዋተር ላይ እንዳየነው ሁሌም ከሁለት ሃይድሮጅን እና ከአንድ ኦክሲጅን ይሰራል ዋተርን ማለት ነው። ሶ ፊክስድ ነው ይሄ ሬሾ ለዋተር ኮምፓውንድ ማለት ነው። ኮምፓውንድ ለመስራት ነው። እዚህ ጋር በደንብ ተጠንቀቁ ማለት ነው። እዚህ ላይም አንዳንድ ኤክሴፕሽኖች አሉ በሎው ላይ ማለት ነው። የመጀመሪያው ኤክሴፕሽን ምንድነው? ኔን ስቶኪዮሜትሪክ ኮምፓውንድስ። ኔን ስቶኪዮሜትሪክ ኮምፓውንድስ የምንላቸው አንዳንድ ሚኖራሎች ሬሻቸው በጣም ቫሪ የሚቀያየር እነዚህ ኔን ስቶኪዮሜትሪክ ኮምፓውንዶች ላይ አይሰራም ማለት ነው ይሄ ህግ። እና ደግሞ አይዞቶፕስ ላይ which slightly alter mass ratio ማሳቸው አይዞቶፕ እንደምንላቸው አንድ ኤሌመንት ከ3 2 እንዲሁም ከዛ በላይ አይዞቶፖች ሊኖሩ ይችላሉ። አይዞቶፖች ደግሞ ማሳቸው የተለያየ ነው። ሶ ማስ ሬሳቸው ስለሚለያይ አይዞቶፕ ላይ ሊሰራ አይችልም ማለት ነው። ይሄ ኤክሴፕሽኖችን እነዚህን አሉት ማለት ነው። ሎ ኦፍ ዴፊኒት ፕሮፖርሽን ኦር ኮንስታንት ፕሮፖርሽን የምንለው ማለት ነው። ወደ ሶስተኛው ሎ ስናልፍ ሎ ኦፍ ማልቲፕል ፕሮፖርሽን። ሎ ኦፍ ማልቲፕል ፕሮፖርሽን የዳልተን ሎው ነው ይሄ ሎ ማለት ነው። ዳልተን እንደምታውቁት አቶሚክ ቲዮሪን የሰራው የመጀመሪያው ሳይንቲፊክ አቶሚክ ቲዮሪን የሰራው ሳይንቲስት ነው ማለት ነው። ሎ ኦፍ ማልቲፕል ፕሮፖርሽን ምን ይለናል? when two elements for multiple compounds ሁለት ኤሌመንቶች ተመሳሳይ ኤሌመንቶች ማለት ሁለት ኤሌመንቶች የተለያዩ ኮምፓውንዶችን የሚሰሩልን ከሆነ their mass ratio are small whole numbers ማስ ሬሾቸው ስሞል ሆል ነምበር ነው ይለናል። ይሄ ሬሾ ደግሞ እዚህ ላይ በወርድ ደረጃ ኮምፕሊኬትድ ከማድረግ አሁንም በኤግዛምፕል ነው ማለት ነው። አሁንም ፍሩት ኤግዛምፕል ነው የምንወስደው በጣም እንዲቀለን። you make different fruit smoothies using different recipes የተለያዩ ፍሩት ስሙዝስ ለመስራት ዲፈረንት ሬሲፒዎችን ተጠቀምን ማለት ነው። የመጀመሪያው ሬሲፒ ምንድነው? አንድ አፕል ከሁለት ኦሬንጅ ጋር ሰራን ማለት ነው። አንድ አፕል ከሁለት ኦሬንጅ ጋር ቀላቅለን ሰራን። ሁለተኛው ሬሲፒ ላይ ደግሞ አንድ አፕል ከአራት ኦሬንጅ። ምንድነው የሚለን ህጉ? ሁለት ኤሌመንቶች ተመሳሳይ የሆነ ሁለት ኤሌመንቶች የተለያዩ ኮምፓውንዶችን የሚፈጥሩልን ከሆነ አይደለም የሚለን። አሁን እዚህ ጋር ደግሞ አፕልና ኦሬንጅ ሁለት ኤሌመንት ናቸው። እዚህ ጋር አፕልና ኦሬንጅ ሶ ሁለቱም ተመሳሳይ የሆኑ ኤሌመንቶች ናቸው ማለት ነው። አፕልና ኦሬንጅ ሁለቱም ሬሲፒዎች ላይ አለ። ሶ ሁለት የሆነ ኮምፓውንድ ፈጥረዋል ማለት ነው። አንደኛው አንድ አፕል ከሁለት ኦሬንጅ ጋር ፕሮፖርሽኑ 1:2 ነው ይሄ። ሌላኛው ደግሞ አንድ አፕል ከአራት ኦሬንጅ ጋር የራሱን የሆነ ኮምፓውንድ ፈጥሯል እዚህ ጋር። ሶ ተመሳሳይ ኤሌመንቶች የተለያየ ኮምፓውንድ ሲፈጥሩ ማልቲፕል ፕሮፖርሽን እንለዋለን። ሶ ይሄ ማልቲፕል ፕሮፖርሽን ምንድነው የሚለን? እነዛን ከሁለት ኮምፓውንዶች ያሉት ኤሌመንቶች እዚህ ጋር አፕሎቹ ኮንስታንት ናቸው 1:1 ስሞል ሆል ነምበር ሬሾ ሆነ ማለት ነው 1:1 እና ደግሞ ኦሬንጆቹን ስናይ ደግሞ 2:4 አይደለ? 2:4 አላቸው የኦሬንጆቹ ሬሾ በሁለቱም ኮምፓውንድ ላይ ማለት ነው። ይሄ ደግሞ ሲምፕሊፋይድ ሲደረግ ወደ 1:2 ይጠጋል። ሶ ይሄ ሬሾ ሆል ነምበር ሬሾ እንለዋለን ማለት ነው። ማልቲፕል ፕሮፖርሽን በዚህ አይነት መንገድ ይሰራል ማለት ነው። ሪል ኬሚስትሪ ኤግዛምፕል ስናይ ካርበን ኤንድ ኦክሲጅን ፎርም ዲፈረንት ኮምፓውንድስ። እንደምታውቁት ካርበን እና ኦክሲጅን የተለያዩ ኮምፓውንዶችን ሊሰሩልን ይችላሉ ማለት ነው። የመጀመሪያ ኮምፓውንድ ካርቦን ሞኖኦክሳይድ ሲሆን አንድ ካርበን እና አንድ ኦክሲጅን በመጠቀም ይሰራል። ሁለተኛው ደግሞ ካርቦን ዳይኦክሳይድ አንድ ካርበን እና ሁለት ኦክሲጅን በመጠቀም ይሰራል ማለት ነው። ሬሻቸውን የማሱን ስናወጣ በሎ ኦፍ ማልቲፕል ፕሮፖርሽን መሰረት ለማግኘት ማለት ነው
የካርበን ማስ እንደምታውቁት 12 ነው። 12 ግራም ካርበን ሬሾ ቱ ኦክሲጅን ደግሞ 16 ነው። 16 ግራም ኦክሲጅን ማለት ነው። ሬሻቸው ስንት ሆነ ማለት ነው? 12 በ16 ሬሻቸው የካርበን ሞኖኦክሳይድ ማለት ነው። በካርበን ዳይኦክሳይድ ላይ ደግሞ ካርበን 12 ግራም ነው እንዳልነው 12 ግራም ካርበን ሬሾ 32 ግራም ምክንያቱም ሁለት ኦክሲጅን ስላለ 2 ሲባዛ በ16 32 ኦክሲጅን ማለት ነው። ይህንን ሬሾ ስናየው አሁንም ካርበኖቹ ኮንስታንት which is 1 ይሆናል ሬሻቸው ማለት ነው። የኦክሲጅኖቹን እዚህ ጋር ስናይ ደግሞ 16 በ32 ነው አይደለ? 16 በ32 ሬሾ ደግሞ ስናቃለው በ16 1 በ32 በ16 ደግሞ 2 ማለት ነው 32ን። ስለዚህ አንድ ሬሾ 2 ይመጣል ማለት ነው። ይሄ ሬሾ ሶ ሎ ኦፍ ማልቲፕል ፕሮፖርሽን ይሄ ነው ማለት ነው። ሆል ነምበር ሬሾ ላይ ነው የሚገኙት ኮምፓውንዶቹ ይለናል ማለት ነው። ይሄም ሩል እንደሌሎቹ የራሱን የሆነ ኤክሴፕሽን አለው ማለት ነው። ምንድነው ኤክሴፕሽኑ ስንል አንዳንድ ሜታል ኦክሳይዶች ላይክ Fe3O4 የምንለው ወይም ደግሞ አይረን ኦክሳይድ ማለት ነው ሲምፕል የሆነ ሬሾ የለውም ይሄ ኮምፓውንድ። ምክንያቱም የተለያየ አይነት አይረን 3 አይረን 2 የተለያዩ አይነት አይሮኖች ስላሉ ማለት ነው። እንደዚህ አንዳንድ ሜታል ኦክሳይዶች ላይ ይሄ ሎ ኦፍ ማልቲፕል ፕሮፖርሽን አይሰራም። ኦኬ መጨረሻ ላይ አንድ ቲፕ አለኝ መጽሐፋችሁ ላይ የለም ወዳልኩት ህግ ሳልፍ ሎ ኦፍ ሪሲፕሮካል ፕሮፖርሽን ይባላል። ይሄ ሎ ኦፍ ሪሲፕሮካል ፕሮፖርሽን በጣም አሪፍ ነው፣ እንድትረዱት በጣም ያስፈልጋቸዋል ማለት ነው። ኢፍ ኤሌመንት ኤ ሪአክትስ ዊዝ ቢ ይለናል። ይሄ ሎ ኦፍ ሪሲፕሮካል ፕሮፖርሽን ማለት ነው። ኢፍ ኤሌመንት ኤ ሪአክትስ ዊዝ ቢ ኤንድ ሲ ሴፓሬትሊ ኤ ከቢ እና ከሲ ጋር በተናጠል ወይም ደግሞ ለየብቻ ሪአክት ካረገ ኤ ማለት ነው ከቢ እና ከሲ ጋር ዘን ቢ ኤንድ ሲ ዊል ኮምባይን ኢን ኤ ሲምፕል ሬሾ። አሁንም ሬሾ እንደ ማልቲፕል ፕሮፖርሽን ምንድነው የሚለን? ኤ ከቢ እና ከሲ ለየብቻ ሪአክት ካረገ ቢ እና ሲ ደግሞ ኮምባይን ስናደርጋቸው ሲምፕል ሬሾ ይሆናል፣ የነሳም ሬሾ ይለናል ማለት ነው። አሁንም ቀለል እንዲለን መጀመሪያ ላይ በፍሩት ኤግዛምፕል እኔ ማለት ነው ኢማጂን ዩ ሜክስ አፕልስ ኦሬንጅ ኤንድ ባናናስ ኢን ዲፈረንት ዌይስ። የተለያዩ አፕሎች እና ባናኖች በተለያየ መንገድ ሚክስ አድርገናቸዋል ይለናል። የመጀመሪያው ሚክሳችን ሚክስ ስናደርግ ሁለት አፕል እና ኦሬንጅ ሁለት አፕል እና 3 ኦሬንጅ ሚክስ አደረግን መጀመሪያ ላይ። ሁለተኛ ሚክስ ላይ ደግሞ 2 አፕል እና 6 ባናናን ሚክስ አደረግን። አሁን ኤ ቢ ሲ እንዳልነው ኤግዛምፕል እዛ ላይ አፕል እንደ ኤ እንቆጥረዋለን። 2 አፕልስ አይደል? ኤ ከቢ እና ከሲ ኮምባይን ካደረገ አይደል ያልነው። አፕል እዚህ ጋር ከኦሬንጅ ጋር እዚህ ጋር ደግሞ ከባናና ጋር ኮምባይን አድርጓል። ስለዚህ አፕል ኤ ሲሆን ኦሬንጅ እና ባናና ደግሞ ቢ እና ሲ እንላቸዋለን ማለት ነው። ሶ ምንድነው የሚለን ያ ህግ? ኤ ከቢ እና ከሲ ለየብቻ ኮምባይን ካረገ ቢ እና ሲ ያላቸው ሬሾ ኮምባይን ሲያደርጉ ሲምፕል ሬሾ ይኖራቸዋል ይለናል አይደል? ይሄ ማለቱ የኦሬንጅ እና የባናናው ሬሾ ሲምፕል ነው ማለት ነው። እዚህ ጋር ናው ዌን ኦሬንጅ ኤንድ ባናና ሚክስ ኦሬንጅ እና ባናና ሚክስ ስናደርግ እንዳያችሁት 3 ኦሬንጅ እና 6 ባናና ማለት ነው። ዜር ሬሾ ፎሎውስ ኤ ሲምፕል ፓተርን 3 ሬሾ 6 ወይም ደግሞ ስናቃለው በ3 1 በ3 ደግሞ 2 1 ሬሾ 2 ማለት ነው። ሶ ይሄም ህግ በጣም አሪፍ የሆነ ህግ ነው። በኬሚስትሪ ያለውን ኤግዛምፕልም ኦኬ ሃይድሮጅን ሪአክትስ ዊዝ ኦክሲጅን ኤንድ ሳልፈር ሴፓሬትሊ። አሁንም ኤ የሆነው ሃይድሮጅናችን ነው ማለት ነው። ሃይድሮጅን ከማን ጋር ሪአክት አድርገዋል? ከኦክሲጅን እና ከሳልፈር ጋር ኤ ነው ማለት ነው ሃይድሮጅናችን። ኦኬ ከኦክሲጅን ጋር ሪአክት ሲያደርግ ዋተርን እንደ ፕሮዳክት አመጣልን ማለት ነው። ከኦክሲጅን ጋር ሪአክት ሲያደርግ ማለት ነው። ሬሾአቸው ደግሞ የኦክሲጅን 8 የሃይድሮጅን ደግሞ 1 ነው ማለት ነው። ሃይድሮጅን ሳልፋይድ ላይ ደግሞ ሳልፈር ጋር ሪአክት ካደረገ በኋላ ማለት ነው ሬሾአቸው የሳልፈር 16 የሃይድሮጅን ደግሞ 1 ይሆናል። ምክንያቱም የሳልፈር ማሱ 32 ነው፣ ሃይድሮጅን 2 አለን፣ በ2 1 በ2 ደግሞ 16 ይቀራል ማለት ነው።
ሶ 16 በ1 ሬሾ አላቸው። አሁን ምንድነው የሚለን የቢና የሲን ሬሾ ሲምፕለስ ነው አይደለ የሚለን። ቢና ሲ እዚህ ጋር ማን ናቸው አለን? ኦክሲጅን እና ሳልፈር። ኦክሲጅን እዚህ ጋር ሬሾ ስንት ነው? 8። የሳልፈር ደግሞ 16። የ8 እና የ16 ሬሾ ስናይ ሬሻቸው ሲምፕለስት ነው ራሱ። ሲምፕል ስናደርገው ያ ደግሞ በ8 1 ይሆናል፣ በ8 የ16ቱም 2። ሶ ሲምፕል ሬሾ ሆኑ ማለት ነው ቢና ሲ እና ኦክሲጅን እና ሳልፈር ማለታችን። ሶ ይሄም ለው ይሄንን ይመስላል ማለት ነው። በጣም ከተመቻችሁ ላይክ ማድረግ እንዳይረሳ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። ሰብስክራይብ ያደረጋችሁ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳይረሳ። ቴንክ ዩ ፎር ዋቺንግ። ባይ ባይ።